ትወጂኝ የለ ሙሉን መድኃኒት ስጭኝና ልቃም ትይ ነበር አለች ደጋግመሽ። ስቶሪ ታይም። ሰላም እንዴት ናችሁ? ተመልሻለሁ በሌላ ቪዲዮ። ዛሬ ስቶሪ ታይም ነው ይዤላችሁ የመጣሁት ባለፈው ቃል በገባሁት መሰረት ማለት ነው። ማርች 4 እንዴት እንዳለፈ ነግራችኋለሁ ባልኩት መሰረት እሱ ልነግራችሁ ነው የመጣሁት። አክቹሊ ኢት ዋዝ ገና ከማርች 3 ወደ ማርች 4 እየነጋ ነገር ግን ከአፍተር ሚድናይት ስለሆነ ማርች 4 ብለን እንቀጥላለን። እኔ አይ ሃድ ቱ ሃቭ አ ዴይ ይሄ ቀን ነበር እኮ እንዲያርጎኝ የነበረው ምናምን ምልበት ቀን ስለፈለኩኝ ነው። እሺ ቀኑን ስትረስ አድርጌ ያዝኩት። እኔ አይ ዶንት ኢቭን ኖ ሜጀር ኢቨንቶች የተፈጠሩበትን ቀን። ይሄ ግን በቃ አላውቅም አይምሮ ውስጥ ቀረ። ምን ሆነ መሰላችሁ? አዘር ዴይ እንደ ትላንት ማለት ነው ማታ ላይ የስቶማ አውትፑቴ ባይ ዘ ዌይ ሜጀር ትሪገር ዋርኒንግ ፕሮባብሊ እየበላችሁ ከሆነ በኋላ እዩት ወይ ደግሞ አላቅም ብቻ በጣም የሚዘገንናቸው አይነት ሰዎች ከሆናችሁ ምናምን አሳልፉት። እሺ የኔ ፋሚሊ ያው እንደዚህ አይነት ነገር ስለተለማመድን ነው ስቶማ ምስቀየር ያዩኛል ለዛ ነው። እና የስቶማ አውትፑት ቀነሰብኝና ወይም የሚወጣው ነገር ቀነሰብኝ እና ያ ማለት ምንድነው? በጣም ኮንስቲፔትድ ሆኛለሁ ማለት ነው። እኔ እንዲሁም በጣም ድርቀት የሚያስቸግረኝ ሰው ነኝ። ብዙ ስቶሜቶች ብዙ ኮሎስቶሚ ያላቸው ሰዎች ቢያንስ በቀን 2 ኢምቲ እናደርጋለን ይላሉ፣ ባግ እንደፋለን ይላሉ በቀን 2። እኔ ለመሙላት ማለት ነው አላቅም 5 ቀን ምናምን ይፈጅበታል። 5 ቀን ሁሉ ሆኖ አይሞላም የኔ ባግ። ያን ያህል ኮንስቲፔትድ ነኝ እኔ። በቀን 2 ኢምቲ ማድረግ የነበረብኝም ባግ ነው በ5 ቀን አንዴ ማድረገው ማለት ነው። እና ከዛም በጣም ሲቀነስ ማለት አስቡት ምን ማለት እንደሆነ። እና በጣም ቀነሰ። ከዛ በቃ ምን ማድረግ ነበረብኝ? በፊት ወስዶ የነበረው ከህንድ ያመጣሁት አርባል ነገር ነበረ እዚህ ሀገር የሚጠቀሙት ለኮንስቲፔሽን የሚሆን ማለት ነው። እና እሱን ወሰድኩኝ። ማይንድ ዩ ከዚህ በፊት እስከ ሰርጀሪው ድረስ እኔ ከስቶማዬ ውጪ ተጠቅሜ አላውቅም። ባውል ሙቭመንት እንዳለ በስቶማ በኩል ነው። ከዛ እሱን ተጠቀምኩኝ እንደ ኖርማል። ያው አልተኛም ሌሊት ታቆኛላችሁ የኔ ፋሚሊዎች። እና ጋደም ብዬ ስክሮል እያረግኩ ምን ባህሪ ያለው የመቁረጥ ምናምን ባህሪ ያለው ያው እንደ ማንኛውም ላክሳቲቭ እንደ ማንኛውም ማቅጠኛ ይቆርጣችኋል ሆዳችሁን። እና ዚስ ታይም ኢት ዋዝ ኢንቴንስ፣ በጣም ኢንቴንስ ነበረ፣ ከባድ ነበረ ምናምን። ያው አልገባኝም እኔ። ከዛ ሊነጋ አካባቢ 11 ሰዓት ላይ ወይ 11 ሰዓት ተኩል አካባቢ ባዝሩም ገባው ማለት ነው። እና በጣም ዳውንዜር ኃይለኛ ፕሬዠር ተሰማኝ። እንደዛ አይነት ፕሬዠር የለም እኔ በስቶማ በኩል ስለሆነ የምጠቀመው በዚሁ ይወጣል እንጂ ማለት ነው። ከዛ እናቴ አጠገቤ ነው የምተኛው። እሷን እንዳረብሽ ቀስ ብዬ ባይዘው እዚሁ ነው የተያያዘ ነው ባዝሩም እና መኝታ ቤቱ ማለት ነው። እና ገባሁ። ከዛ ኦል ኦፍ ሰደን ምጥ፣ የልጅ ምጥ ነው ኖት እንትኑ ምጥ፣ የልጅ ምጥ ነው ማማጥ የጀመርኩት ማለት ነው። እና ኢት ዋዝ በጣም ኢንቴንስ ነው። በጣም ኖት ኢቨን ፑሽንግ ግን ኢትስ ቬሪ ኢንቴንስ። በቃ ይሄ እንዴት ነው ይሄ ምንድነው? ውጪ ነፍሱ ግቢ ነፍስ ነው የሚባለው። ብቻ መተናነቅ ነገር የለም እንደዛ። ከዛ አፍተር የሆነ ያህል ፕሮባብሊ 30 ሚኒትስ ኦፍ ዛት ምን መሆን ጀመርኩኝ? ዲዚ መሆን ጀመርኩኝ። በቃ የሆነ እንዴት ነው በጣም እንትን ማለት የለም። በዚህ መሀል አም ኖት ፑሽንግ ግን ኢትስ ሜኪንግ ሚ ፑሽ። እሺ ስለዚህ ቲንግስ አር በቃ ኦን ዘ ዌይ እንደሆኑ ገብቶኛል። ሶ እዚህ ጋር ኖትዛት ከዛ ከ10 ቀን በፊት ኤግዛክትሊ ፌብሩዋሪ 22 የማርች 4 እና ፌብሩዋሪ 22 እንዴት 10 ቀን በማላቸው እንዳለ ዱ ዘማት። እሺ ቢካዝ ፌብሩዋሪ 28 ቀን ስለሆነ ነው። ኮሜንት ላይ እንዳትናገሩኝ ነው። ሶ ከዛን ቀን በ22ም እንደዚህ የተወሰነ ነገር እንትን ብሎኛል። ግን እንትስ ነው በቃ በጭራሽ ከዚህ ጋር አይገናኝም እንደሌለው ላቁጠሩት ማለት ነው። እና እሺ ፋስት ፎርዋርድ ወደ ማርች 4 በጣም በቃ መድከም ላይ ሄድድ ምናምን ሲሰማኝ እንደምወድቅ ገባኝ። እንደምወድቅ ሲገባኝ ድምፅ አውጥቼ ሊትራሊ ዘአዘር ሩም ናት ያለችው እናቴ ማለት ነው። መኝታ ቤት አብረን ነው የምንተኛው። ማማ ማለት አልቻልኩም። ከዛ ስልኬን አነሳውና ከካውንተሩ ላይ አት ዚስ ፖይንት ስልኬን አስቀምጬ ምናምን እኔ አይወዝ በቃ ስትራግሊንግ እኔ ስልክ ይዤ ነው ያው እንደሁላችንም ባዝሩም መቀመጠው እኔ ቀለል እንዲልልኝ ህመም ምናምን እዛ ኤሪያ ላይ ፕሬሸር በቃ እንዲለቅ ጀስት ቁጭ ለማለት የለም መቀመጥ ስለሚያምረኝና ኖርማል ኤሪያ ላይ መቀመጥ ስለማልችል የሽንት ቤት ሁኔታ ግን እንዴት ነው ክፍት አይደለም ምንም ነገር አይጫናችሁም። ሶ ኢዝሊ በቃ የመቀመጥን ስሜት ማግኘት እችላለሁኝ። ህመምም ካለ እሱ ህመም ጋብ ይላል ማለት ነው። እና ሶ ስልክ ይዤ ነው ምናምን ግን ስልኬን ሁላ አስቀምጫለሁኝ። ሶ ከካውንተሩ ላይ ፈልጌ አገኘሁትና መደወል ጀመርኩ እናቴ ጋር። ሲጠራ አስታውሳለሁ። ከዛ በቃ ጥቁር ምንም ነገር ትዝ አይለኝም፣ ስትገባ ትዝ አይለኝም።
ምናምን ማለት ነው። እናቴ ገባች። እኔ አላቅም፣ ስገባ አላቅም፣ አላየዋትም ምናምን። ከዛ ስነቃ ትዝ የሚለኝ ውሃ ለስ ያለ ውሃ ነገር የሆነ ጀርባይ ላይ ታረጋለች፣ ትጮኋለች። በቃ ኢደን በጣም ትጮኋለች። ልክ ከመውደቄ በፊት ትዝ የሚለኝ ጆሮዬ በቃ ጮኸ። ልክ ልትወድቁ ስትሉ አላለ ሁለቱም ጆሯችሁ ድፍን የሚለው እንደዛ። ከዛ ጨለመን ያለው ማለት በቃ እኔ መስማት አቆምኩኝ ማለት ነው። አይ ፌንትድ እና ማማ መጣች። በእንደዛ ወይ መለሰችኝ ማለት ነው። ካለ መኖር ወደ መኖር ወደ እናንተ መልጅ የተቀላቀልኳችሁ። ፍሮም ዛት ፖይንት ኦን ምን መሆን ጀመረ? አይ ሃድ ቱ ፑሽ ኢት አውት። በቃ ምንም አማራጭ የለኝም ማለት ነው። እና ሎትስ ኦፍ ዲቴይልስ ይቅርባችሁ አነዛሰሪ ግን ብቻ በየመሀሉ ፕሮባብሊ 5-6 ጊዜ ኦን ኤንድ ኦፍ በቃ ወድቃለሁ። አሁንም እንትን ትለኛለች በቃ ስትጮህ ምናምን ስትጸልይ ሰማታለኝ ስነቃ ማለት ነው። ከዛ ደግሞ መልሼ እሄዳለሁ እና ዘሆል ታይም እንዴት እንትን ቪዥዋላይዝ እንድታደርጉት ንገራችሁ ሲሆን ማለት ነው። አም ሲቲንግ ኦን ዘ ቶይለት አይደል? እሷ መጣች። አላቅም እንግዲህ ስትመጣ እንደዚህ ብዬ ወድቄባት ይሁን ብቻ አላቅም እንዴት እንዳገኘችኝ። ግን ዘሆል ታይም እንደዚህ አቅፋኝ እንደዚህ አጌንስት ሚሆና እንደዚህ ይዛኝ ነበረ ማለት ነው። እንዲህ በቃ አቅፋኝ አጎንብሳ። መቼ ነው ትዝ የሚለኝ እሱ ከሆነ ሳበላ ተንበርክካለች። ለካ ረጅም ሰዓት ከማቆሟ እንደዛ ይዛ አቅቷት ተንበርክካ ነው። ባይ ዘ ወይ እናትሽ ጠንካራ ናት ለሚለው ኮመንት ከዚህ በላይ ምንም አይነት እኔ እንጃ ምን እናት ካልሆነች ይህንን ነገር አላቅም ማን ሊያልፈው እንደሚችል። እና ሺዝ ፓኒኪንግ እኮ አይ ካን ፊል ኢት። በጣም ፓኒክ እያደረገች ነው ምናምን፣ ግን ምንም ትታኝም ሄዳ ሄልፕ ለመጥራትም የሚመች ነገር አይደለም። በቃ እኔ ከዛ ምንም ልትተወኝ አልቻለችም። ከዛ ብቻ አፍተር ሰቨራል አቴምፕትስ ኦፍ ይሄ ከመሞት ወደ መመለስ እና እነዛ በቃ የሆነ ከሆኑ እንትኖች በኋላ ምን ሆነ፣ እኔ እየነቃሁ መጣሁኝ። በጣም አሁንም እንግዲህ ኢንቴንስ የሆነ ፑሽንግ ይኖራል። በጣም ኃይለኛ ፔን ስለ አሁንም ኖካውት ያደርገኛል ምናምን። ከዛ አት ሰም ፖይንት ነቅቼ ደህና ሲሆን እሱን ፊገር አውት አደረኩኝ። ተንበርክካ እንዳለች እና በቃ የሞት ነው ወንበር አምጪ አልኳት። ሊትራሊ በቃ አንድ እርምጃ ከወጣች ወንበር እዛው አለ። ወንበሩን ጎትቶ ማምጣት ነው እና ለሱ ሁሉ ፈርታትታኝ መሄድ ማለት ነው። በቃ የግድ ነው ገፍቻት ነው የሄደችው እና ከዛ ወንበር ይዛ መጣች። ተቃቅፈን ቁጭ አለን ማለት ነው። ምን ያህል ኢንቴንስ እንደነበረ ሞመንቱ መልቲፕል ጊዜ ፌንት ከማድረጌ ማወቅ ትችላላችሁ። ሌላው እንትን ምንድነው ማስረጃ ምንድነው እየቧጨርኳት በጣም በቃ ህመም ፒክ ሲደርስ ከባድ ስቅ ፒክ ሲደርስ እንደዚህ ቧጭራት ነበር። እኔ አላወቅኩም። በኋላ ካለፈ በኋላ አስጠቃት። እኔ ደግሞ የሆነ ነገር ከሆነ ይቅርታ እያልኩ ነው የሚሄደው። እኔ ወደ ላይ እያለኝ ምናምን ደረቴን ይዛኝ ይቅርታ እናቴ እላለሁ። ለምዶ ነው በቅርብ የምታውቁኝ ሰዎች ያውቃሉ፣ የሚያውቁኝ ሰዎች እና ይቅርታ እላለሁ ለእያንዳንዱ ነገር እና ይቅርታ አልኩሽ ስላት አንዴ እንዴት እንደሆነ ትዝ ብሎሽ ይቅርታ ብለሽኛል። ከዛ ውጭ በቃ ኖቲስ እያደረግሹም አይመስለኝም ነበራለች። እና ያ ማለት እኔ እንደዛ እየቧጨርኳት ይቅርታ ለማለት ማለት በቃ ከራሴ ጋር አልነበርኩም ማለት ነው። እና ሶያ እንደዛ ሆኖ ከባዝሩም ስንወጣ ስንት ሰዓት እንደሆነ ታውቃላችሁ? 11 ተኩል አካባቢ ነው ገባሁኝ ያልኳችሁ አይደለ? ከባዝሩም ስወጣ ወዝ ከቀኑ 5 ሰዓት ተኩል ሎካሊ አፕላይ ማድረግ የነበሩብኝ መድኃኒቶች ነበር። እሱን አስመጣሁኝ። የፊሊፒና ሊዶኬንን አፕላይ ያደረግኩኝ ምናምን። ከዛ ወጣሁ። በመሀል ምን ትይኝ ነበራለች የረሳሁት ነገር ሜጀር ዲቴል መድኃኒት በቃ ከወደድሽኝ መድኃኒት ሙሉን ስጭኝ ልቃም ትይኝ ነበራለች። እኔ አላስታውስም ይሄንን አሁን በኋላ ስትነግረኝ ነው። መድኃኒት ስጭኝ፣ ሙሉን መድኃኒት ስጭኝ ልቃም፣ በቃ እኔ ተወጅኝ የለ እንድሰቃይ አፈልጊም አይደለም፣ ሙሉውን መድኃኒት ስጭኝና ለዋጠው በቃ ልረፍ እባክሽ ገላጊኝ ምናምን ትይ ነበራለች። በጣም ደጋግመሽ እና ምን ያህል ኢንቴንስ እንደነበረ ሲቹዌሽኑ አይ ቲንክ ተረድታችሁታል ብዬ አስባለሁ። ከዛ አለፈ። ከዛ በኋላ ያለው በቃ ለተወሰኑ ቀናት ከባድ ነበረ። አሀቱ ዶዜን መጨመር ነበረብኝ፣ ፓች ማድረግ ነበረብኝ ሞርፊኑን። ያ ኢት ዋዝ ራፍ ግን ተመስገን አለፍ ነው። እንግዲህ ደግሞ ቀጣዩን እናያለን። ቴንክ ዩ ፎር ስቴይንግ እስከ መጨረሻው ስለቆያችሁ አመሰግናለሁ። ወዳችኋለሁ። ፕሬይ ፎር ሚ በሰላም ወደ ሀገሬ እንድገባ እና ሶያ